በልቡ እንዳሰበ እንዲሁ ነውና ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። በዛሬው ቪዲዮአችን ላይ የምናየው የአእምሯችን አስተሳሰብ ማይንድ ሴታችን እንዴት የህይወት ዓላማችንን አፌክት እንደሚያደርገው ነው። አስተሳሰባችን መሆን የምንችለውን መሆን የምንፈልገውን እንዳንሆን ያግደናል፣ አሊያም መሆን የምንፈልገውን መሆን የምንችለውን እንድንሆን ይረዳናል። ጥናቶች እንደሚያመለክቱት ወይም ደግሞ በሳይንቲፊክ በሆነ መልኩ ሁለት አይነት ማይንድ ሴት አለ። የመጀመሪያው ማይንድ ሴት ፊክስድ ማይንድ ሴት ሲሆን ሁለተኛው ማይንድ ሴት ደግሞ ግሮዝ ማይንድ ሴት ይባላል። ፊክስድ ማይንድ ሴት የምንለው የማይንድ ሴት አይነት ሰዎች አስተሳሰባቸው ስለ ራሳቸው ያላቸው አመለካከት ማይንድ ሴታቸው ለለውጥ ለእድገት ዝግጁ ያልሆነ የአስተሳሰብ አይነት ነው። ፊክስድ ነው፣ ለማደግ ለመለወጥ ዝግጁ አይደሉም ማለት ነው እንደነዚህ አይነት ሰዎች። ስለዚህ ፊክስድ ማይንድ ሴት ያላቸው ሰዎች ነገሮች በዛ ሰዓት ካልሆነ ወጣው ኢንስትራክሽን ካልሆነ ከዛ ውጪ ይንቀሳቀሳል ብለው አያምኑ። ከሰዎች ጋር ቶሎ አይግባቡም። ከሰዎች ጋር ቶሎ ቢግባቡም ጠንካራ የሆነ ግንኙነት አይኖራቸውም። ምክንያቱም በዚህ ተለዋዋጭ በሆነች ዓለም ውስጥ ፊክስድ ማይንድ ሴት እጅግ በጣም አስቸጋሪ ስለሆነ፣ ስለዚህ ፊክስድ ማይንድ ሴት ያለው ሰው ለለውጥ ዝግጁ ያልሆነ ሰው ነው። በሁለተኛ ላይ የምንመለከተው የአስተሳሰብ አይነት ግሮዝ ማይንድ ሴት ነው። ግሮዝ ማይንድ ሴት ያላቸው ሰዎች ለለውጥ ለማደግ ሁልጊዜም ዝግጁ ናቸው። አስተሳሰባቸው ስለ ራሳቸው ያላቸው አመለካከት ማይንድ ሴታቸው ለለውጥ ይመራቸዋል። በዚህ ዳይናሚክ በሆነ በሚለዋወጥ ዓለም ውስጥ ትልቅ ሚና ይጫወትላቸዋል ይሄ አስተሳሰባቸው። ስለዚህ ሁሉ ነገር የሚጀምረው ከአስተሳሰባችን ነውና ማይንድ ሴታችን ወይም ደግሞ አጠቃላይ ያለን ለነገሮች ያለን ምልከታ ለነገሮች ያለን እይታ መለወጥ፣ ማደግ፣ መጎልበት ይኖርበታል ማለት ነው። ግሮዝ ማይንድ ሴትን በማዳበር ፊክስድ ማይንድ ሴትን ደግሞ ማቆም ወይም ደግሞ መተው ይኖርብናል። አዳዲስ ለውጦች ሲኖሩ መቀበል፣ በሚያድግ ዓለም በሚለዋወጥ ዓለም ውስጥ ደግሞ ራስን፣ ቤተሰብን፣ ጓደኛን ይዞ ፍሎ ማድረግ ወይም ደግሞ መጓዝ ያስፈልጋል ማለት ነው። በዛሬው ቪዲዮአችን ስለ ማይንድ ሴት አውርተናል። ቪዲዮን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮሜንት፣ ለሌሎች ይጠቅማል ብላችሁ የምታስቡት ከሆነ ደግሞ ሼር፣ ቤተሰብ መሆን የምትፈልጉ ከሆነ ሰብስክራይብ በማድረግ የምስጋናው አስራት የዩቲዩብ ቻናል ቤተሰብ ይሁኑ። ማይንድ ሴቶን ይለውጡ።